ጸጥ ባለ ክፍል ውስጥ ሆነህ በድንገት በልብህ ውስጥ ረጋ ያለ ሹክሹክታ ተሰምቶ ያውቃል? ያ ሹክሹክታ የሚመራህ፣ የሚያጽናናህ ወይም ከእውቀትህ በላይ የሆነ ጥበብ የሚሰጥህ የተከበረ በከበሩ ድንጋዮችስ እንኳ ዋጋው የማይተመን የእግዚአብሔር ሹክሹክታ ነው። ወዳጆቼ፣ በዝምታ ጊዜያት ብዙዎቻችን ያ ረጋ ያለ ሹክሹክታ በልባችን ተሰምቶን ያውቃል። ይህም መንፈስ ቅዱስ ሕይወታችን ውስጥ መኖሩን የሚያሳይ እውነተኛ ምስክርነት ነው። ይህ ብዙ ጊዜ ስውርና ጥልቅ የሆነው ተሞክሮ አንዳንድ ጊዜ ወደ አንድ አስፈላጊ ጥያቄ ይመራናል። መንፈስ ቅዱስ እኛን እያናገረን እንደሆነ ወይስ የራሳችን ሐሳብ ብቻ እንደሆነ እንዴት እናውቃለን? በዚህ ቪዲዮ ውስጥ የመንፈስ ቅዱስን ድምጽ የሚመለከተውን እውነትና እርሱ ወደኛ የሚደርስባቸውን መንገዶች ለመመርመር እወዳለሁ። በስተመጨረሻም በኢየሱስ ድንቅ ስም ከእናንተ ጋር ኃይለኛ ጸሎት ልጸልይ ነው። ስለዚህ እስከ መጨረሻው ተመልከቱና የዚህን ጸሎት በረከቶች ለመቀበል ልባችሁን ክፈቱ። በዮሐንስ ወንጌል 14:16 ላይ ኢየሱስ እንዲህ ሲል ቃል ገብቷል። እኔም አብን እለምናለሁ፣ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ይህ አጽናኝ መንፈስ ቅዱስ የማያቋርጥ አብሮን የሚኖር ወደ እውነት ሁሉ የሚመራና ጥልቅና የተሰወረውን የእግዚአብሔርን ነገር የሚገልጥልን ነው። ወዳጆቼ፣ መንፈስ ቅዱስ ከኛ ጋር የሚግባባበትን ድንቅ ምስጢር እንመልከት። መንፈስ ቅዱስ የሚያናገርበትን 7 መንገዶች እንመለከታለን። እያንዳንዳቸውም የእግዚአብሔር ፍቅርና መመሪያ ልዩና መለኮታዊ መግለጫዎች ናቸው። አንደኛ፣ የመንፈስ ቅዱስ ሹክሹክታ። የተወደዳችሁ ወዳጆቼ፣ የመንፈስ ቅዱስን ስውር ግን ጥልቅ የሆነውን ሹክሹክታ ለመረዳት እንጣር። እነዚህ ሹክሹክታዎች የሚሰሙ ድምጾች አይደሉም። ይልቁንም ወደ እግዚአብሔር ፈቃድ የሚመሩን በልባችን ውስጥ ያሉ ረጋ ያሉ ንዝረቶች ናቸው። በሕይወታችን ጸጥታ በሰፈነባቸው ጊዜያት አእምሮአችንን አረጋግተን ልባችንን ስንከፍት በጥበብና በፍቅር የሚመሩንን እነዚህን ሹክሹክታዎች ልንሰማ እንችላለን። በአንደኛ ነገሥት 19:11-12 ላይ ያለውን የኤልያስን ታሪክ እናስታውስ። ኤልያስ የእግዚአብሔርን መገኘት ሲፈልግ በነፋስ፣ በመሬት መናወጥ ወይም በእሳት ሳይሆን በዝምታ ውስጥ በሆነ ሹክሹክታ አገኘው። ይህም እግዚአብሔርን ለመስማት ጸጥታ ምን ያህል አስፈላጊ እንደሆነ ያስተምረናል። በብዙ ድምጾች በተከበበው ሕይወታችን ውስጥ እነዚህን መለኮታዊ ሹክሹክታዎች ለመለየት የዝምታ ቦታዎችን መፍጠር አለብን። የመንፈስ ቅዱስ ሹክሹክታ በውሳኔ አሰጣጣችን ውስጥ እንዴት ሊታወቅ እንደሚችል አስቡ። በትላልቅም ሆነ በትናንሽ ምርጫዎች ግራ ስንጋባ ወደ ትክክለኛው መንገድ የሚመራን ውስጣዊ ስሜት፣ የሰላም ወይም የጥንቃቄ ስሜት ብዙ ጊዜ ይሰማናል። ይህ መንፈስ ቅዱስ የሚያናግረን በረጋ ግን በጽኑ ምክር የሚመራን ነው። የመንፈስ ቅዱስ ሹክሹክታ በጸሎት ጊዜያት ይመጣል። ልባችንን ወደ እግዚአብሔር ስናፈስ በነፍሳችን ጸጥታ ውስጥ ምላሾችን እናገኛለን። ይህም መጽናናትን፣ ማረጋገጫን ወይም መመሪያን ይሰጣል። ይህ የቅርብ ግንኙነት እግዚአብሔር ከኛ ጋር ያለውን ግንኙነት የሚንከባከብበት መንገድ ነው። በተጨማሪም እነዚህ ሹክሹክታዎች በዕለታዊ ተግባራቶቻችን ውስጥ እንደ ድንገተኛ ግንዛቤዎች ወይም መገለጦች ሊመጡ ይችላሉ። ምናልባትም ከአንድ የመጽሐፍ ቅዱስ ጥቅስ፣ ከምንሰማቸው መዝሙሮች ውስጥ ያለ አንድ መስመር ወይም ከጓደኛ የመጣ ቃል የእግዚአብሔርን ድምጽ ክብደትና ጥበብ ይዞ በውስጣችን ጥልቅ በሆነ መንገድ ሊያስተጋባ ይችላል። በስሌት ያልተጀመረ መዝሙር በነፍሳችሁ ውስጥ መጫወት ሲጀምር በመንፈሳዊ ጉዟችሁ ውስጥ አጋጥሟችሁ ያውቃል? እነዚህ የአጋጣሚ ጉዳዮች አይደሉም። ነገር ግን መንፈስ ቅዱስ ከሕይወታችን ጋር በሚስማማ ልዩ መንገድ እኛን እያናገረ ነው።
የመንፈስ ቅዱስ ሹክሹክታ ፍቅርና ደግነትን እንድንዘራ ያበረታታናል። አንድን ሰው ለመርዳት፣ የማበረታቻ ቃል ለመስጠት ወይም ይቅርታን ለማድረግ ውስጣዊ ፍላጎት ሲሰማን ይህ ብዙ ጊዜ መንፈስ ቅዱስ ፍቅርን በተግባራችን እንድንገልጽ እየመራን ነው። እነዚህን ሹክሹክታዎች በማስተዋል በዓለም ውስጥ የእግዚአብሔር ጸጋ መሳሪያዎች እንሆናለን። ሁለተኛው መንገድ በመንፈስ ቅዱስ የሚሰጥ ጥበብ ነው። ወዳጆቼ፣ መንፈስ ቅዱስ በጥበብ ከኛ ጋር ይገናኛል። ይህ የሰው ልጅ ብልህነት ወይም ዕውቀት ብቻ አይደለም፣ ነገር ግን ከተፈጥሯዊ ችሎታችን በላይ የሆነ ጥልቅ በእግዚአብሔር የተሰጠ ግንዛቤ ነው። አእምሮአችንንና ልባችንን የሚያበራ መለኮታዊ ማስተዋል ነው። ምሳሌ 2:6 እግዚአብሔር ጥበብን ይሰጣልና ከአፉም ዕውቀትና ማስተዋል ይወጣሉ ይላል። ይህ ጥቅስ መለኮታዊ ጥበብን ስንፈልግ መንፈስ ቅዱስ የጥበብ ብርሃን መንገዳችንን እንዲያበራልን በጸጋ ግልጽነትንና መመሪያን እንደሚሰጥ ያረጋግጥልናል። በአንደኛ ነገሥት 3:5-12 ያለውን የሰለሞንን ታሪክ አስቡ። ሰለሞን የእግዚአብሔርን ሕዝብ ለመምራት ጥበብን ጠየቀ፣ እግዚአብሔርም አስተዋይ ልብ ሰጠው። ይህ ታሪክ መንፈስ ቅዱስ የሕይወትን ፈተናዎችና ኃላፊነቶች ለመጋፈጥ በጥበብ እንዴት እንደሚያስታጥቀን ያሳያል። ከመንፈስ ቅዱስ የሚመጣው ጥበብ ብዙውን ጊዜ አስቸጋሪ ውሳኔዎችን ስንወስን ይገለጣል። በሁለት መንገድ ላይ ሆነን የትኛውን መንገድ መምረጥ እንዳለብን እርግጠኛ ሳንሆን መንፈስ ቅዱስ ከእግዚአብሔር ፈቃድ ጋር የሚስማማውን መንገድ እንድንመርጥ ማስተዋልን ይሰጠናል። ይህ ጥበብ ከሰው ምክንያታዊነት በላይ ነው። ወደ እግዚአብሔር መለኮታዊ ግንዛቤ ውስጥ ይገባል። ከሌሎች ጋር ባለን ግንኙነት የመንፈስ ቅዱስ ጥበብ ቃላችንንና ተግባራችንን ይመራል። በጸጋ እንድንገለጥ፣ በርህራሄ እንድናዳምጥ እና እውነትን በፍቅር እንድንናገር ያስተምረናል። ይህ ጥበብ ድልድዮችን ይገነባል፣ ቁስሎችን ይፈውሳል እና አንድነትን ያበረታታል። በእኛ ግንኙነት ውስጥ የእግዚአብሔርን ልብ ያንጸባርቃል። ከዚህ በተጨማሪ የመንፈስ ቅዱስ ጥበብ የቃሉን ዕውቀት ያበራል። መጽሐፍ ቅዱስ ስናነብ መንፈስ ቅዱስ የእግዚአብሔርን ቃል በጥልቀት ለመረዳት አእምሮአችንን ይከፍታል። ይህም በግል ሁኔታዎቻችን ውስጥ ተዛማጅና ሕያው ያደርገዋል። በቃሉ ላይ እንደሚያበራ ብርሃን ነው። በሕይወታችን ውስጥ እውነተኛ ትርጉማቸውንና አተገባበራቸውን ይገልጣል። ይህ ጥበብ ለእኛ ጥቅም ብቻ ሳይሆን ከሌሎች ጋር ለመካፈል መሆኑን ተረዱ። በመለኮታዊ ጥበብ እያደግን ስንሄድ እግዚአብሔር ለሌሎች ዕውቀትን የሚያካፍልባቸው ዕቃዎች እንሆናለን። በመንፈስ ጥበብ የሚመሩ ቃላቶቻችንና ተግባራቶቻችን ሌሎችን ወደ እውነት ሊመሩ፣ ሊለውጡና ተስፋን ሊያመጡ ይችላሉ። መንፈስ ቅዱስን የምንሰማበት ሦስተኛው መንገድ የእግዚአብሔር ቃል ነው። የእግዚአብሔር ቃል እንደ መንፈስ ቅዱስ ድምፅ። ወዳጆቼ፣ መጽሐፍ ቅዱስ የታሪክ መዝገብ ወይም የሥነ ምግባር ትምህርቶች ስብስብ ብቻ አይደለም። በመንፈስ ቅዱስ የተላለፈው የእግዚአብሔር ሕያውና ንቁ ድምፅ ነው። ስለዚህ መጽሐፍ ቅዱስ ስናነብ በገጾች ላይ ያሉ ቃላትን ብቻ አናንብብ። በመለኮታዊ ውይይት ውስጥ እየተሳተፍን ነው። ዕብራውያን 4:12 የእግዚአብሔር ቃል ሕያውና የሚሠራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ እንደሆነ ይነግረናል። ይህ ማለት መጽሐፍ ቅዱስ ልባችንንና አእምሮአችንን የመውጋት፣ ሐሳባችንንና ዓላማችንን የመለየት ኃይል አለው ማለት ነው። መንፈስ ቅዱስ የእግዚአብሔርን ቃል ተጠቅሞ ሁኔታችንን በቀጥታ ይናገራል። መመሪያን፣ እርማትንና ማበረታቻን ይሰጣል። በመንፈስ ቅዱስ የበራው የእግዚአብሔር ቃል ግንዛቤያችንን እንዴት ሊለውጠው እንደሚችል አስቡ። ብዙ ጊዜ ያነበብነውን አንድ ክፍል ስናነብ መንፈስ ቅዱስ አዲስ ግንዛቤዎችን፣ አተገባበሮችን ሊገልጥልን ይችላል። ይህም መጽሐፍ ቅዱስን ከአሁኑ ሁኔታችን ጋር ተዛማጅ ያደርገዋል። ይህ መንፈስ
በጽሑፉ ላለው ቃል ሕይወትን የሚሰጥበት ነው። በግራ መጋባት ወይም በጥርጣሬ ጊዜያት መንፈስ ቅዱስ ብዙውን ጊዜ ሁኔታችንን ወደሚናገሩ የተወሰኑ ጥቅሶች ይመራናል። በመጽሐፍ ቅዱስ ውስጥ ያለ አንድ ጥቅስ ወይም ታሪክ በድንገት ከእግዚአብሔር የመጣ ግልጽ መልእክት ሊሆን ይችላል። ፍላጎቶቻችንን የሚመለከትና ውሳኔዎቻችንን የሚመራ። ይህ መንፈስ ቅዱስ የእግዚአብሔርን ቃል እንደ መብራት እየተጠቀመበት ነው። ለእግራችን መብራትና ለመንገዳችን ብርሃን ነው። መንፈስ ቅዱስ ትክክለኛ በሆነ ጊዜ ቃሉን ወደ ትዝታችን እንደሚያመጣ ተረዱ። ፈተናን ስንጋፈጥ፣ ውሳኔ ስንወስን ወይም ማበረታቻ ስንፈልግ የተማርናቸው ጥቅሶች በአእምሮአችን ውስጥ ይመጣሉ፣ ጥበብንና ብርታትን ይሰጣሉ። ይህ እንዲሁ የአጋጣሚ ጉዳይ አይደለም። መንፈስ ቅዱስ የእግዚአብሔርን እውነት ወደ ሕይወታችን እየተናገረ ነው። በተጨማሪም መንፈስ ቅዱስ የመጽሐፍ ቅዱስን ጥልቅ እውነቶች ለመረዳት ማስተዋላችንን ያሰፋል። በሉቃስ 24:45 ላይ በዚያን ጊዜም መጽሐፍን ያስተውሉ ዘንድ አእምሮአቸውን ከፈተላቸው ተብሎ እንደተጻፈ ኢየሱስ የደቀ መዛሙርቱን አእምሮ መጽሐፍ ቅዱስን እንዲረዱ እንደከፈተ ሁሉ መንፈስ ቅዱስም በክርስቶስ ያለውን የእግዚአብሔር ፍቅርና ቤዛነት ሁሉን ያካተተ ታሪክ እንድንገነዘብ ይረዳናል። በእግዚአብሔር ቃል አማካኝነት መንፈስ ቅዱስ በእምነት ውስጥ እድገታችንንና ብስለታችንን ይንከባከባል። በመንፈስ በሕይወታችን ውስጥ የሚተገበሩት ቅዱሳት መጽሐፍት ባህሪያችንን ይቀርጻሉ፣ ፈቃዳችንን ከእግዚአብሔር ጋር ያስተካክላሉ እና ለበጎ ሥራ ሁሉ ያስታጥቁናል። ከእግዚአብሔር ቃል በመካፈል መንፈስ ቅዱስ ወደ ክርስቶስ አምሳል እንድናድግ ያስችለናል። አራተኛው መንገድ ድንቆች የመንፈስ ቅዱስ ተአምራዊ ሥራዎች ናቸው። ወዳጆቼ፣ መንፈስ ቅዱስ የእግዚአብሔርን ኃይልና ክብር በሚያሳዩ ድንቆች ወይም ተአምራዊ ሥራዎች አማካኝነት ያናግረናል። እነዚህ የጥንት መጽሐፍ ቅዱሳዊ ዘገባዎች ብቻ አይደሉም። መንፈስ ቅዱስ ሕይወታችን ውስጥ ከተፈጥሮ በላይ በሆኑ መንገዶች የሚገለጥባቸው የዘመናችን እውነታዎች ናቸው። የሐዋርያት ሥራ 2:1-4 መንፈስ ቅዱስ በደቀ መዛሙርቱ ላይ የመጣበትን የጴንጤቆስጤን ቀን ይነግረናል። ይህም በልዩ ልዩ ቋንቋዎች እንዲናገሩ አስችሏቸዋል። ይህ ተአምራዊ ክስተት የመንፈስ ቅዱስ መገኘት ኃይለኛ ማሳያና የእግዚአብሔር ተስፋ ፍጻሜ ነበር። ይህም ዛሬም ቢሆን መንፈስ ቅዱስ በሕይወታችን ውስጥ ድንቅ ሥራዎችን እንደሚሠራ ያሳያል። ተአምራዊ ፈውሶች የመንፈስ ቅዱስ ኃይል ከሚገለጥባቸው መንገዶች አንዱ ነው። በአዲስ ኪዳን በሙሉ ኢየሱስና ሐዋርያት በመንፈስ ቅዱስ ኃይል በሽተኞችን እንደፈወሱ እናነባለን። እነዚህ የፈውስ ተግባራት ዛሬም ቀጥለዋል። መንፈስ ቅዱስ በሕክምና ማብራሪያ በማይገኝበት መንገድ ሕይወትን በመንካት ጤናንና ሙሉነትን ይመልሳል። መንፈስ ቅዱስ የእግዚአብሔር እጅ በሥራ ላይ መሆኑን በግልጽ በሚያሳይ መንገድ ክስተቶችንና ሁኔታዎችን በመምራት ተአምራትን ይሠራል። እነዚህ ክስተቶች አንዳንዶች ዕድል ወይም መልካም አጋጣሚ ብለው ከሚጠሩት በላይ ናቸው። ዓላማውም የመንፈሳዊ ሕይወታችንን ጉዞ በማስተካከል መንገዳችንን ከእግዚአብሔር ዓላማ ጋር ማስተካከል ነው። ከሥጋዊ ተአምራት በተጨማሪ መንፈስ ቅዱስ ሕይወትን በመለወጥ ድንቅ ሥራዎችን ይሠራል። እንደ ሐዋርያው ጳውሎስ ያሉ ሰዎች ሕይወት ላይ ያለው ስር ነቀል ለውጥ ከክርስቲያኖች አሳዳጅነት ወደ ታማኝ ሐዋርያነት መለወጥ መንፈስ ልብንና ሕይወትን በመለወጥ ስለሚሠራው ተአምራዊ ሥራ ምስክር ነው። የመንፈስ ቅዱስ ድንቆች ደግሞ የእግዚአብሔርን ቃልና መገኘት የሚያረጋግጡ ምልክቶችና ድንቆችን ያካትታሉ። በማርቆስ 16:20 ላይ እነርሱም ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከእነርሱ ጋር ይሠራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር ይላል። እነዚህ ምልክቶች እንዳው ለማሳየት ብቻ አልነበሩም። እነሱ የእግዚአብሔር መልእክትና መልእክተኞች መለኮታዊ ማረጋገጫዎች ናቸው። ወዳጆቼ፣
የመንፈስ ቅዱስ ድንቆች እምነታችንንና ምስክርነታችንን ለማጠናከር ያገለግላሉ። እነዚህን ታምራዊ ሥራዎች ስንለማመድ ወይም ስንመለከት እምነታችን ይጠነክራል እና ምስክርነታችንም የጸና ይሆናል። እነዚህ ድንቆች መንፈስ ቅዱስ በሕይወታችንና በዓለም ውስጥ ንቁ መሆኑን የሚያሳዩ ኃይለኛ ማረጋገጫዎች ናቸው። አምስተኛው መንገድ ሰላም እንደ መንፈስ ቅዱስ ቋንቋ። ወዳጆቼ፣ መንፈስ ቅዱስ እኛን የሚያናግርበት ሌላው መንገድ የሰላም ስጦታ ነው። ይህ ሰላም የነውጦች አለመኖር ብቻ አይደለም። ምንም እንኳን ማዕበል ቢነሳ፣ ሁኔታችን ምንም ይሁን ምን ከእግዚአብሔር የሚመጣ ጥልቅ ዘላቂ መረጋጋት ነው። ፊልጵስዩስ 4:7 እንደሚገልጸው አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። አስቸጋሪ ሁኔታዎች ሲገጥምህ፣ ነገር ግን በልብህ ውስጥ ሊገለጽ የማይችል መረጋጋት ሲሰማህ የነበረበትን ጊዜ አስብ። ይህ መረጋጋት መንፈስ ቅዱስ በእግዚአብሔር እጅ ውስጥ እንዳለህ የሚያረጋግጥበት መንገድ ነው። እኔ ከእናንተ ጋር ነኝ፣ አትፍሩ የሚል መለኮታዊ ሹክሹክታ ነው። ይህ ሰላም በውሳኔ አሰጣጣችን ውስጥም የመምራት ኃይል ነው። ቆላስይስ 3:15 የክርስቶስ ሰላም በልባችን እንዲነግስ ያበረታታናል። ስለ አንድ ውሳኔ እርግጠኛ ሳንሆን የሰላም መኖር ወይም አለመኖር ወደ እግዚአብሔር ፈቃድ የሚመራ ኮምፓስ ሊሆን ይችላል። መንፈስ ቅዱስ የሚመራበት እንድንከተለው ትክክለኛውን መንገድ በቀስታ የሚያመለክትበት መንገድ ነው። ከሌሎች ጋር ባለን ግንኙነት የመንፈስ ቅዱስ ሰላም ፈጣሪዎች እንድንሆን ይረዳናል። በማቴዎስ 5:9 ላይ እንደተገለጸው ይህንን ሰላም በውስጣችን ስንሸከም ከሌሎች ጋር ባለን ግንኙነት ላይ ተጽዕኖ ያሳድራል። ግጭቶችን ወደ መፍታት፣ ስህተቶችን ይቅር ወደ ማለትና አንድነትን ወደ ማሳደግ ይመራናል። በተጨማሪም በመንፈስ ቅዱስ የተሰጠው ሰላም በችግር ጊዜ የመጽናናት ምንጭ ነው። ዮሐንስ ወንጌል 14:27 ኢየሱስ እንዲህ ብሏል፣ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራም ይላል። በፍርሃት፣ በጭንቀት ወይም በሐዘን ጊዜያት ይህ ሰላም በዙሪያችን ይከቧል፣ መጽናናትንና ብርታትን ይሰጣል። የመንፈስ ቅዱስ ሰላም ለእምነታችን ምስክር ነው። ግርግርና እርግጠኛ ባልሆነ ዓለም ውስጥ ሰላም ማግኘት በሕይወታችን ውስጥ የእግዚአብሔር መገኘትና ኃይለኛ ምስክር ነው። የማይታየው እውነት የሚታይ ምልክት ነው። በእግዚአብሔር ውስጥ ያለን መልህቅ። ወዳጆቼ፣ ይህ ሰላም መንፈሳዊ እድገታችንን ያለመልማል። በግርግር ውስጥ እንኳን በእግዚአብሔር እንድናርፍ ያስችለናል። በእርሱ ላይ መተማመንን፣ መደገፍን ያሳድጋል። በዚህ ሰላም እያደግን ስንሄድ ከእግዚአብሔር ጋር ያለን ግንኙነት እየጠለቀ ይሄዳል እና እምነታችንም ይበልጥ ጠንካራ ይሆናል። ስድስተኛው መንገድ የመንፈስ ቅዱስ ተግሳጽ ነው። ይህ በጥፋተኝነት ስሜት ወይም በመኮነን ስሜት አይደለም። ይልቁንም የመንፈስ ቅዱስ ረጋ ያለ እርማትና መመሪያ ወደ ጽድቅ እየመራን ከኃጢአት ያርቀናል። ዮሐንስ ወንጌል 16:8 እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል ይላል። ይህ ተግሳጽ ሕይወታችንን ከእርሱ ፈቃድ ጋር በማስተካከል ወደ ትክክለኛው መንገድ ለመመለስ የታሰበ የእግዚአብሔር የፍቅር ተግባር ነው። ትክክለኛውን ነገር እንድናደርግ የሚያበረታታን ወይም ከስህተት ተግባራት የሚያስጠነቅቀን በሕሊናችን ውስጥ የሚሰማን ንዝረት። ይህ መንፈስ ቅዱስ በልባችሁ ውስጥ እየሰራ በጽድቅና በስህተት መካከል እንድትለዩ የሚረዳችሁ ወደ እግዚአብሔራዊ አኗኗር የሚመራችሁ ነው። የመንፈስ ቅዱስ ተግሳጽ እውነተኛ ንስሐን ያስከትላል። ሐዋርያት ሥራ 2:37 ጴጥሮስ ሲሰብክ ሰሚዎቹ ልባቸው እንዴት እንደተነካ ይገልጻል። ይህ ጥልቅ ተግሳጽ ንስሐ እንዲገቡና እንዲጠመቁ መራቸው። በተመሳሳይ በመንፈስ ቅዱስ ስንገሰጽ ኃጢአታችንን እንድንናዘዝና የእግዚአብሔርን ይቅርታ እንድንፈልግ ያነሳሳናል። መንፈሳዊ ጉዟችን ውስጥ
ተግሳጽ ለእድገትና ለብስለት አስፈላጊ ነው። መንፈስ ቅዱስ ለውጥ የሚያስፈልጋቸውን የሕይወታችንን ዘርፎች ይገልጣል። ካከታችንን ይሞግታል እና ቅድስናን እንድንከተል ያነሳሳል። ይህ ሂደት ሁል ጊዜ ምቹ አይደለም፣ ነገር ግን ክርስቶስን ወደ መምሰል እንድናድግ ወሳኝ ነው። በተጨማሪም የመንፈስ ቅዱስ ተግሳጽ ምስክርነታችንን ያጠነክራል። በመንፈስ ተግሳጽ የሚመራውን የአቋም ሕይወት ስንኖር ሕይወታችን ራሱ በዙሪያችን ላሉት ሰዎች በብዙ ይናገራል። ግባራችንና ምርጫችን ለእምነታችንና ለእግዚአብሔር ሥራ ምስክር ይሆናሉ። በሕይወታችን ውስጥ ሕይወታችን ሕያው ምስክርነት ይሆናል። ወዳጆቼ፣ ተግሳጽ ነፃነትና ደስታን ያመጣል። የመንፈስ ቅዱስ ተግሳጽ ከኃጢአት ባርነት ነፃ ያወጣናል። እናም ከእግዚአብሔር ዓላማዎች ጋር በመስማማት ወደ መኖር ደስታ ይመራናል። መንፈስ ቅዱስ ተግሳጽ ምላሽ ስንሰጥ ለእግዚአብሔር በመታዘዝ ከመመላለስ የሚመጣውን እውነተኛ ነፃነትና ደስታ እንለማመዳለን። 7ኛው መንገድ ከመንፈስ ቅዱስ የሚመጣ ማበረታቻና ብርታት ነው። ይህ ጥሩ ስሜት መፍጠር ወይም ተስፋ ሰጪ መሆን ብቻ አይደለም። በተለይ በፈተናና እርግጠኛ ባልሆነ ጊዜያት በመንፈስ ቅዱስ ወደ መንፈሳችን የሚገባ ጥልቅ ስር የሰደደ ድፍረትና ጽናት ነው። ሮሜ 15:13ን እናስብ። የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ ማለት ጳውሎስ የተስፋ ምንጭ የሆነው እግዚአብሔር በሙሉ ደስታና ሰላም እንዲሞላን ይጸልያል። በእርሱ ስለምናምን በመንፈስ ቅዱስ ኃይል በተስፋ እንሞላለን። ይህ ጥቅስ ከመንፈስ ቅዱስ የሚመጣውን ብርታትና ሰላም ዋና ሐሳብ ይይዛል። ከሰማዊ ገደባችን በላይ የሚነሳ መለኮታዊ ኃይል ነው። የሐዋርያው ጳውሎስን ታሪክ እናስታውስ። በሐዋርያት ሥራ 27 ላይ ወደ ሮም በሚያደርገው አደገኛ ጉዞ ወቅት ኃይለኛ ማዕበል በሰራተኞች መካከል የተስፋ መቁረጥና የመርከብ መሰበር ስጋት ሲያጋጥመው ጳውሎስ በእግዚአብሔር መልአክ በተናገረው ተስፋ ተበረታቶ ጸንቶ ቆመ። በመንፈስ ቅዱስ የጸና እምነቱና መተማመኑ በመርከቡ ላሉት ሌሎች የብርታትና የተስፋ ምንጭ ሆነ። የመንፈስ ቅዱስ ማበረታቻ ብዙውን ጊዜ በድካም ጊዜያችን ወደኛ ይመጣል። በሁለተኛ ቆሮንቶስ 12:9 ላይ ጳውሎስ በሥጋው ያለውን መውጊያ እንዲያረቅለት ለቀረበው ልመና የእግዚአብሔርን ምላሽ ይናገራል። መንፈስ ቅዱስ የድካማችንን ጊዜያት ተጠቅሞ የእግዚአብሔርን ብርታት ይገልጣል። ፈተናዎቻችን የእርሱን ታማኝነት ወደሚያሳዩ ምስክርነቶች ይለወጣሉ። ከግል ብርታት በተጨማሪ የመንፈስ ቅዱስ ማበረታቻ ሌሎችን ለማጽናናትና ለማበረታታት ያስችለናል። ሁለተኛ ቆሮንቶስ 1:3-4 እግዚአብሔርን እንደ ሩሩህ አባትና የመጽናናት ሁሉ አምላክ አድርጎ ይገልጸዋል። በችግራችን ሁሉ የሚያጽናናን እርሱ ነው። በዚህ መንገድ እኛ ከእግዚአብሔር በተቀበልነው ተመሳሳይ መጽናናት ሌሎችን በችግራቸው ለማጽናናት እንዘጋጃለን። በመንፈስ ቅዱስ የሚመራው ይህ መለኮታዊ መጽናናት ሂደት በምዕመናን መካከል የመደጋገፍና የመበረታታት መንፈስ ይፈጥራል። ከዚህም ባሻገር ከመንፈስ ቅዱስ የሚመጣው ማበረታቻ ተስፋንና ጽናትን ይሰጠናል። ሮሜ 5:3-5 ስለ መከራችን መመካት ይናገራል። እንዲህ በማለት ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን ይላል። ይህ ተስፋ አያሳፍረንም፣ ምክንያቱም የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ውስጥ ፈሷልና። መንፈስ ፈተናዎቻችንን ወደ ተስፋና ወደ መሰሪያ ቦታዎች ይለውጣል። የመንፈስ ቅዱስ ማበረታቻና ብርታት የደስታና የሰላም ምንጮች ናቸው። በአስቸጋሪ ጊዜያት መንፈስ ቅዱስ በሁኔታዎቻችን የሚበልጥ ደስታንና ነፍሳችንን የሚያረሰርስ ሰላምን ያፈስብናል። ይህ መለኮታዊ ደስታና ሰላም በውጫዊ ሁኔታዎች ላይ የተመሰረተ አይደለም፣ ነገር ግን ከእግዚአብሔር ጋር ባለን ዘላለማዊ ግንኙነት ላይ የተመሰረተ ነው።
የተወደዳችሁ ቤተሰቦቼ መንፈስ ቅዱስ የሚናገረን በእነዚህ 7 መንገዶች ላይ ስናሰላስል ለድምፁ ልባችንን አእምሮአችንን እንክፈት። ከእርሱ መገኘት ብርታትን መጽናናትንና ጥበብን እየሻትን ለመመሪያው ንቁ እንሁን። መንፈስ ቅዱስ በተከታታይ እኛን እያናገረን ነው። በእምነት በተስፋና በፍቅር ጉዞ እየመራን ነው። እርሱ ሕይወታችንን እንዲቀርጽና መንገዳችንን እንደ እግዚአብሔር ፍጹም ፈቃድ እንዲመራ በመፍቀድ ለድምፁ ምላሽ እንስጥ። ወዳጆቼ እንቀጥላለን። መንፈስ ቅዱስ ሁሌ ዝግጁ ነው። ነፍስን የሚያነቃቃና ሕይወትን የሚለውጥ ጥልቅና ኃይለኛ ፍቅር ይዞ እንድንቀርብ ይጋብዘናል። በዚህ ግንኙነት ውስጥ ከምቾት በላይ የሆነ መደላደል እናገኛለን። በዕለት ተዕለት ጉዞአችን ውስጥ ብርታት፣ ጥበብና የእግዚአብሔርን መሪ እጅ እናገኛለን። ወደ እርሱ መቅረብ መፈለግ ጥሪ ነው። በመንፈስ ቅዱስ ፊት ለመኖርና በሕይወታችን ውስጥ መመሪያውን ለመለማመድ የሚቀርብ ግብዣ ነው። ሕይወትህን በጥንቃቄ እንደተሰራ በጠረጴዛ ላይ እንደተቀመጠ ነገር ግን ለመብራት የኃይል ምንጭ እንደሚያስፈልገው ፋኖስ አድርገህ አስብ። ያ ከኃይሉ ምንጭ ጋር ያለ ግንኙነት ከሌለ ምንም ያህል ቆንጆ ቢሰራ ሳይበራ ይቀራል። ወደ መንፈስ ቅዱስ ስንቀርብ ከዚያ ምንጭ ጋር እየተነካካን ነው። ከውስጥ የሚያስተላልፍን ኃይል፣ ሙቀትና ብርሃን እንቀበላለን። ዛሬ በተጨማሪ ወደ መንፈስ ቅዱስ ለመቅረብ ልዩና ኃይለኛ መንገዶችን እንድንመረምር እፈልጋለሁ። ወዳጆቼ ያዕቆብ 4:8 እንዲህ በማለት ያስታውሰናል። ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይለናል። ወደ እርሱ ለመቅረብ ይህ ግብዣ የአንድ ወገን ጥሪ አይደለም። ነገር ግን ወደ እግዚአብሔር ስንዘረጋ እርሱም ወደኛ እንደሚቀርብ ሕይወታችንን በመንፈሱና በመገኘቱ እንደሚሞላ ቃል ገብቷል። መንፈስ ቅዱስ ዛሬ ወደ ሕይወትህ አዲስ መገለጥ ለማፍሰስ እየጠበቀ ነው። አሁን ከእግዚአብሔር ጋር ያለህን ጉዞ የሚያንጸባርቅ ጥልቅና የበለጠ የጠበቀ ግንኙነት ከመንፈስ ቅዱስ ጋር ለመፍጠር 3 አስተማሪ መንገዶችን እንነጋገር። አንደኛ፣ የተቀደሰ ጸጥታንና መንፈሳዊ ማዳመጥን ማዳበር። የመጀመሪያው ቁልፍ የተቀደሰ የጸጥታ ጊዜና ቦታ በመፍጠር ልብንና ጆሮን በመክፈት ማዳመጥን ማዳበር ነው። በአንደኛ ነገሥት 19:11-12 ላይ እንደተገለጸው የእግዚአብሔር ድምፅ የተሰማው በታላቅ ነፋስ፣ በምድር መናወጥ ወይም በእሳት ውስጥ አልነበረም። ነገር ግን በሆነችው ትንሽ የዝምታ ድምፅ ውስጥ ነበር። እግዚአብሔር ለኤልያስ ተናገረው። በመጎናጸፊያ ፊቱን እስኪሸፍን ድረስ የእግዚአብሔርን ክብር አየ። የምንኖርበት ፈጣን ዓለም ጫጫታ የመንፈስ ቅዱስን የዋህ ሹክሹክታ ብዙ ጊዜ ይጋርደዋል። ማረፍ። በመዝሙር 46:10 ላይ እረፉ እኔም አምላክ እንደሆንኩ እወቁ እንዳለ በእያንዳንዱ ቀን ከመንፈስ ቅዱስ ጋር ለጸጥታ ኅብረት የታቀደ ጊዜ መመደብ አለብህ። መናገርና ማዳመጥ። እውነተኛ መቀራረብ በጸሎት ውስጥ መናገርና ማዳመጥን ይጠይቃል። ዝም ስትል መንፈስ ቅዱስ ጥልቅ እውነቶችን፣ ሰላማዊ ማረጋገጫንና መለኮታዊ መነሳሳትን ይገልጻል። መንፈስን አታጥፉ። አንደኛ ተሰሎንቄ 5:19 መንፈስን አታጥፉ በማለት ያስጠነቅቀናል። በሕይወትህ እንዲንቀሳቀስና እንዲናገር ቦታ ባለመስጠት መንፈስን ልታጠፋ ትችላለህ። ትኩረትህን በጊዜ ብዛት ላይ ሳይሆን በእውነተኛነት ላይ አድርግ። ሁለተኛው መንገድ ከመንፈስ ቅዱስ ጋር የአብሮነት ሕይወትን መቀበል ነው። ይህ ሁለተኛው ቁልፍ ከመንፈስ ቅዱስ ጋር ያለህን መለኮታዊ አብሮነት መረዳትና መቀበል ነው። የዘወትር ጓደኛ። መንፈስ ቅዱስን እንደ ሩቅ ጎብኚ ሳይሆን እንደ ዘወትር ጓደኛህና አጋርህ በሕይወትህ በሁሉም ዘርፍ ከዕለት ተዕለት ሥራዎች እስከ ዋና ዋና ውሳኔዎች ድረስ አድርገህ እየው። ውሳኔዎችህን እንዲመራ፣ ድርጊቶችህን እንዲያነሳሳና በድካምህ እንዲረዳህ ይፈልጋል። ሮሜ 8:26
እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል ይላል። በመንፈስ መመላለስ ገላትያ 5:25 በመንፈስ ብንኖር በመንፈስ ደግሞ እንመላለስ በማለት ይመክረናል። ይህ በዕለት ተዕለት ውሳኔዎችና ተግዳሮቶች ውስጥ ከእርሱ ጋር ያለን ቀጣይነት ያለው በጊዜው የሚደረግ ግንኙነት ማለት ነው። ከመንፈስ ቅዱስ ጋር ያለ አብሮነት በተፈጥሮ ሁኔታዎች ውስጥ ከተፈጥሮ በላይ የሆኑ ውጤቶችን ያመጣል። ዘካርያስ 4:6 በመንፈስ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር በማለት ይገልጻል። ኢሳይያስ 48:17 እንዲሁ ታዳጊህ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድበትም መንገድ የመመራህ አምላክህ እግዚአብሔር ነኝ ይላል። ሶስተኛው መንገድ የእግዚአብሔር መንፈስ እንዲለውጥህ መፍቀድ ነው። ይህ ሶስተኛው ቁልፍ ለመንፈስ ቅዱስ አስተማሪ ሥራ ሙሉ በሙሉ እጅ መስጠት ነው። አዲስ ፍጥረት 2ኛ ቆሮንቶስ 5:17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል በማለት እውነታውን ያስረግጥልናል። ይህ አዲስነት መንፈሳዊ ጽንሰ ሐሳብ ብቻ ሳይሆን በእያንዳንዱ አማኝ የሚገኝ ሕያው እውነታ ነው። አእምሮን ማደስ መለወጥ እጅ የመስጠት ቀጣይነት ያለው ጉዞ ነው። ሮሜ 12:2 የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሚሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ በማለት ያስተምረናል። መንፈስ ቅዱስ ባህሪህን የክርስቶስን ባህሪ እንዲያንጸባርቅ አድርጎ ለመቅረጽ ይፈልጋል። ከክብር ወደ ክብር በ2ኛ ቆሮንቶስ 3:18 ላይ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ፈውስና ነፃ መውጣት ያለፉትን ቁስሎችን እንዲፈውስ፣ የትውልድ መርገሞችን እንዲሰብርና ከገደቦችና አጥፊ ባህሪያት እንድንላቀቅ ይፈልጋል። በሕዝቅኤል 36:26 እንደተናገረው ቃል ኪዳኑ አዲስ ልብና አዲስ መንፈስ ነው። በፊልጵስዩስ 1:6 ላይ እንደተናገረው በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ ይፈጽመዋል ይለናል። የተንሳፋፊው ካይት ምሳሌ ይህን የአብሮነት ጉዞ ለማጠቃለል እንጠቀመው። ችሎታ አስፈላጊ ነው፣ ነገር ግን የማይታየው ኃያል የሆነው የመንፈስ ቅዱስ ነፋስ ከሌለ ምድር ላይ እንደቆመ ካይት ነህ። ከፍ ማለትና መለኮታዊ ዕጣ ፈንታህን መድረስ አትችልም። ሌላው በዚህ ቪዲዮ የምናየው በመንፈስ ቅዱስ ስለመመራት፣ ስለመለወጥና ኃይል ስለማግኘት ነው። ወዳጆቼ ምሳሌ 20:24 የሰው አካሄዱ ከእግዚአብሔር ዘንድ ነው፣ እንግዲያስ ሰው መንገዱን እንዴት ያስተውላል ተብሎ እንደተጻፈ ይህ በራሳችን ማስተዋል ላይ እንድንታመን ሳይሆን በእርሱ መለኮታዊ መመሪያ እንድንደገፍ እንደተጠራን ያመለክታል። አሁን መንፈስ ቅዱስን በሕይወት ውስብስብ ነገሮች ውስጥ እንደ ዋና መሪያችን እንመልከት። በብዙ ድምጾችና ትኩረትን በሚከፋፍሉ ነገሮች በተሞላው ዓለም ውስጥ መንፈስ ቅዱስ ግልጽነትና አቅጣጫን ይሰጠናል። ይህ መለኮታዊ መመሪያ ግልጽ ያልሆነ ወይም ከእያንዳንዳችን የራቅ አይደለም። ግላዊ፣ የጠበቀና ሕይወትን የሚለውጥ ነው። መዝሙር 32:8 እንዲህ ይላል፣ አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ፣ ዓይኖቼን ባንተ ላይ አጠናለሁ ይላል። እነዚህ ቃላት እግዚአብሔር መንፈስ ቅዱስን ለሚፈልጉ ሰዎች የሚሰጠውን ጥልቅ እንክብካቤና ትኩረት ያሳያሉ። የመንፈስ ቅዱስ መመሪያ በጨለማና በማይታወቅ ዋሻ ውስጥ እንደተያዘ መብራት ነው። ብርሃን ከሌለ እያንዳንዱ እርምጃ እርግጠኛ አይሆንም። እያንዳንዱ ጥላ ደግሞ የሚያስፈራ ይመስላል።
ነገር ግን መብራቱ መንገድህን ሲያበራ መሰናከል ፍርሃት ይጠፋል። የፊተኛውን መንገድ ግልጽ ይሆናል። በተመሳሳይ መልኩ መንፈስ ቅዱስ የጽድቅን መንገድ ያበራልናል። እናም ከመንፈሳዊ ወጥመዶች እንድንርቅ ይጠብቀናል። ሆኖም ችግሩ አንዳንድ ሰዎች የመንፈስ ቅዱስን አብሮነትና ሹክሹክታ ችላ ማለትን መምረጣቸው ነው። በምትኩ በራሳቸው ማስተዋል ይደገፋሉ። በራሳቸው ትክክል በሚመስሉ መንገዶች ላይ ይሄዳሉ። ነገር ግን ብዙውን ጊዜ ወደማያስፈልግ ትግልና ግራ መጋባት ያመራሉ። መንፈስ ቅዱስ በንስሐ ልብ፣ በመጽሐፍ ቅዱስ ምክርና ከማስተዋል በላይ በሆነ ሰላም ይመራናል። በታላቅም ሆነ በጥቃቅን ውሳኔዎች ውስጥ ስናልፍ ወደ እግዚአብሔር ፍጹም ፈቃድ እየመራ ለልባችን ይናገራል። አንድን እርምጃ ለመውሰድ ወይም አንድን ሁኔታ ለማስወገድ የማይገለጽ መነሳሳት ተሰምቶ ያውቃል? ይህ መንፈስ ቅዱስ የሚመራህ የሚጠብቅህና ሕይወትህን ከእግዚአብሔር ፈቃድ ጋር የሚያስተካክልበት መንገድ ነው። ይህ አእምሮህ የሚነግርህ ነገር አይደለም፣ ወይም ጊዜያዊ ስሜት ብቻ አይደለም። ብዙውን ጊዜ ከኛ ግንዛቤ በላይ በሆኑ መንገዶች የሚሰራው የመንፈስ ቅዱስ መለኮታዊ መነሳሳት ነው። እርሱ በማይታየው ውስጥ ይንቀሳቀሳል። መመሪያ ወይም ማስተዋል በጣም በሚያስፈልገን ጊዜ ወደ ልባችን ይናገራል። ይህንን በሐዋርያት ሥራ 8 ላይ ፊልጶስ የኢትዮጵያውን ጃንደረባ ባገኘ ጊዜ የመንፈስ ቅዱስን ምሪት ምሳሌ በሕይወቱ እናያለን። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው ይላል። ፊልጶስም ታዘዘና የእግዚአብሔርን ቃል የተጠማ ሰው አገኘ። ፊልጶስ በመታዘዙም ጃንደረባው ድነትና ደስታን ተቀበለ። ወዳጆቼ፣ መንፈስ ቅዱስ ለጥቅማችን ብቻ አይመራንም። እንዲሁም የእርሱን ፍቅር፣ ተስፋና እውነት ለሌሎች የምናደርስ ዕቃዎች እንድንሆን ይመራናል። ለማነሳሳቱ ትኩረት ስንሰጥ በእጁ ያሉ መሳሪያዎች እንሆናለን። እግዚአብሔርም ክብር እናመጣለን። ሆኖም መንፈስ ቅዱስን መከተል መታመንና እጅ መስጠትን ይጠይቃል። የራሳችንን ዕቅዶች መተውና ፈቃዱን ለመቀበል መፈለግ ማለት ነው። ምሳሌ 3 ከቁጥር 5 እስከ 6 ይህንን ያስተምረናል። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል ይላል። እርሱን በመታዘዝ መመላለስ ያለውን ውበት የምናገኘው እጅ በመስጠት ነው። መንፈስ ቅዱስ መመሪያ ስውር ቢሆንም እንኳ ልባችንን ጸጥ ማድረግና ድምፁን በትኩረት ማዳመጥን መማር አለብን። ቀደም ሲል የተነጋገርነው የኤልያስ ታሪክ እግዚአብሔርን በነፋስ በምድር መናወጥ ወይም በእሳት ሳይሆን ጸጥ ባለች ትንሽ ድምፅ እንዳገኘ ከላይ አይተናል። በተመሳሳይም በጸሎት በአምልኮና ቃሉን በማሰላሰል ለመንፈስ ቅዱስ ትኩረት መስጠት አለብን። የመንፈስ መመሪያ በመንፈሳዊ ጉዳዮች ብቻ የተገደበ አይደለም። እርሱ ስለ ሕይወታችን ዝርዝር ጉዳዮች ሁሉ ያስባል። ከግንኙነታችን እስከ ስራችንና የዕለት ተዕለት ውሳኔያችን። በሕይወታችን በሁሉም ዘርፍ ጣልቃ እንዲገባ ስንጋብዘው ሰላሙንና አቅርቦቱን እንለማመዳለን። ዮሐንስ 16 ቁጥር 13 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል በማለት ይህን እውነት ያረጋግጥልናል። ይህ እውነት ስነ መለኮታዊ ብቻ ሳይሆን ተግባራዊም ነው። የሕይወታችንን ዘርፎች ሁሉ ይነካል። የመንፈስ ቅዱስ መመሪያ ስጦታ ቢሆንም ትብብራችንን ይጠይቃል። ውሳኔዎችን ከማድረጋችን በፊት ማቆም፣ መጸለይና ጥበቡን መፈለግን መማር አለብን። ለመማር ክፍት፣ እርማትን ለመቀበል ዝግጁና እርሱ ወደሚመራን ለመከተል ፈቃደኛ መሆን አለብን። ስናደርግ፣ መመሪያውን ስንቀበል በእግዚአብሔር ፈቃድ የመኖርን ደስታና ነጻነት እንለማመዳለን። የእርሱ መሪነት ሁል ጊዜ በፍቅር የተመሰረተ መሆኑን እናስታውስ። ኢሳይያስ 30 ቁጥር 21 ይህንን እንዲህ በማለት ያስታውሰናል።
ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮችህ በኋላህ መንገዱ ይህች ናት በእርሷም ሂድ የሚለውን ቃል ይሰማሉ ይላል። የመንፈስ ቅዱስ የመለወጥ ኃይል። የመንፈስ ቅዱስ ሥራ በመምራት ብቻ አያቆምም፣ ውስጥ ወደ ውጭ ወደ መለወጥ ይዘልቃል። የመንፈስ ቅዱስ ሚና ልባችንን፣ አእምሮአችንንና ተግባራችንን ከእግዚአብሔር ፍጹም ፈቃድ ጋር እንዲስተካከሉ አድርጎ ክርስቶስን ወደ መምሰል ማሳደግ ነው። ይህ መለወጥ ድንገተኛ ክስተት ሳይሆን ለእርሱ ተጽዕኖ ምላሽ በምንሰጥበት ጊዜ እየተገለጠ የሚሄድ ቀጣይነት ያለው ሂደት ነው። ሁለተኛ ቆሮንቶስ 3 ቁጥር 18 እንዲህ ይላል፣ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። በመንፈስ የሚደረግ ለውጥ ወርቅን እንደማጥራት ሊታይ ይችላል። መንፈስ ቅዱስ በውስጣችን ይሰራል። የኃጢአት፣ የድካም ወይም የስብራትን ቦታዎች ይገልጣል። እናም የክርስቶስን ባህሪ ውበት በውስጣችን ለማምጣት ያነጻል። ሂደቱ ምቾት የማይሰጥ ቢሆንም ውጤቱ ግን በእግዚአብሔር ክብር የሚያንጸባርቅ ሕይወት ነው። መንፈስ ቅዱስ ባህሪያችንን ብቻ ሳይሆን አእምሮአችንን ያድሳል። ሮሜ 12 ቁጥር 2 ቀደም ሲል ያነበብነው ማለት ነው። በአእምሮአችሁ መታደስ ተለወጡ በማለት ያስተምረናል። ይህ መታደስ ወሳኝ ነው፣ ምክንያቱም የምንገጥማቸው ውጊያዎች ብዙውን ጊዜ በአእምሮ ውስጥ ይጀምራሉ። መንፈስ ቅዱስ በክርስቶስ አእምሮ ያስታጥቀናል። በሉቃስ 19 ላይ ዘኬዎስን እናስታውስ። ቀረጥ ሰብሳቢው ዘኬዎስ ኢየሱስ ከተገናኘው በኋላ ልቡ በመንፈስ ኃይል ተለወጠ፣ ንስሐ ገባ፣ የሰረቀውን መለሰ፣ እናም የመንፈስን ኃይል አሳየን። ይህ ለውጥ ለእያንዳንዳችን ቀርቧል። መንፈስ ቅዱስ የእስራትን ሰንሰለት ይሰብራል፣ የስሜት ቁስሎችን ይፈውሳል እና ፍርሃትን በእምነት ይተካል። ኢሳይያስ 61 ቁጥር 3 በአመድ ፈንታ አክሊልን፣ በለቅሶም ፋንታ የደስታ ዘይት፣ በሐዘንም መንፈስ ፋንታ የምስጋናን መጎናጸፊያ እንዲሰጠን ቃል ገብቷል። ለውጥ ትብብራችን ይጠይቃል። መንፈስ ቅዱስ አያስገድድም። በሕይወታችን ውስጥ እንዲሰራ መጋበዝ አለብን። ይህ የሚጀምረው እጅ በመስጠት ነው። በጸሎት፣ በአምልኮና በእግዚአብሔር ቃል አማካኝነት መንፈስ በውስጣችን ሕያው ሥራውን ይሰራል። ለውጥ አንዳንድ ጊዜ እድገታችንን የሚያደናቅፉ ነገሮችን ከሕይወታችን መግረዝን ያካትታል። ዮሐንስ ወንጌል 15 ቁጥር 2 ፍሬ የማያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል ይለናል። በመንፈስ ቅዱስ ኃይል መኖር። መንፈስ ቅዱስ የሚመራንና የሚለውጠን ብቻ ሳይሆን በድል እንድንኖር እና የእግዚአብሔርን ዓላማ እንድንፈጽም ኃይል ይሰጠናል። ይህ ኃይል በራሳችን ብርታት ልናሳካው የማንችለውን ነገር እንድንፈጽም የሚያስችል ከተፈጥሮ በላይ የሆነ ዝግጅት ነው። የሐዋርያት ሥራ 1 ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ ይላል። ይህ ኃይል ለሚያምኑና ለመንፈስ እጅ ለሚሰጡ ሁሉ ቀርቧል። ውሃ ጀልባ ያለ ነፋስ መንቀሳቀስ እንደማይችለው ሁሉ እኛም ያለ መንፈስ ቅዱስ ኃይል የእግዚአብሔርን ጥሪ መፈጸም አንችልም። መንፈስ ቅዱስ በመርከብ ሸራችን ውስጥ ያለ ነፋስ ነው። እግዚአብሔር ወዳዘጋጀልን ዕጣ ፈንታ ይገፋፋናል። መንፈስ ቅዱስ ኃይል የሚሰጥበት አንዱ መንገድ ወንጌልን እንድንሰብክ ድፍረት በመስጠት ነው። ይህ ድፍረት በእግዚአብሔር መገኘትና ኃይል ማረጋገጫ ላይ የተመሰረተ ነው። ሁለተኛ ጢሞቴዎስ 1 ቁጥር 7 እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና በማለት ይህን ያረጋግጥልናል። መንፈስ ቅዱስ በመንፈሳዊ ስጦታዎች ያስታጥቀናል። አንደኛ ቆሮንቶስ 12 ላይ እንደተገለጸው
እነዚህ ስጦታዎች ለግል ጥቅም ሳይሆን የክርስቶስን አካል ለመገንባት ነው። የመንፈስ ኃይል በሕይወታችን ውስጥ በሚያፈራው ፍሬ ይገለጣል። ገላትያ 5 ላይ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው ይላል። እነዚህ ባህሪያት የክርስቶስን ባህሪ ለዓለም እንድናንጸባርቅ ያስችሉናል። መንፈስ ቅዱስ ደግሞ መለኮታዊ ጥበብና መገለጥ ይሰጠናል። ዘጸአት 31 ላይ በባስልኤል ላይ እንደወረደ ሁሉ እኛንም ክርስቶስን ወደ መምሰል ለማደግና የእግዚአብሔርን ልዩ ተልእኮዎች ለመፈጸም በማስተዋል ያስታጥቀናል። መንፈስ ቅዱስ ኃጢአትን እንድንጸየፍና በቅድስና እንድንኖር ኃይል ይሰጠናል። መንፈስ ስንመላለስ የሥጋን ምኞት አንፈጽምም። መንፈስ ቅዱስ የሚሰጠን ኃይል በነጻነት እንድንኖርና ክርስቶስ ባስገኘልን ድል እንድንመላለስ ያስችለናል። ቀደም ብለን እንዳየነው በዘካርያስ 4:6 በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር በማለት መቻላችን በመንፈስ ቅዱስ ኃይል መሆኑን ይነግረናል። በእርሱ ስንደገፍ የኃይሉን ሙላትና ለክብሩ የሆነን ደስታ እንለማመዳለን። መንፈስ ቅዱስ መሪያችን፣ ለዋጫችንና የኃይል ምንጫችን ነው። በድል እንድንኖርና በእግዚአብሔር ፈቃድ ሙላት እንድንመላለስ ያስታጥቀናል። ወዳጆቼ አሁን ለመሪነቱ እጅ ስትሰጡ ሰላሙን፣ ኃይሉንና መገኘቱን ትለማመዱ ዘንድ እና ክርስቶስ ባስገኘልህ ነጻነትና ዓላማ በድፍረት ትመላለስ ዘንድ እጸልያለሁ። አሁን ድምፄን በዚህ ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህ ጸሎት በረከቶች ሁሉ እንዲደርሷችሁ ይህን ጸሎት ከኔ ጋር እንድትጸልዩ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። የሰማይ አባት ሆይ ቅዱስ ስምህን ከፍ ከፍ አደርገዋለሁ። አንተ አልፋና ኦሜጋ የሰማይና የምድር ፈጣሪ ነህ። የሕይወት ሁሉ ምንጭ ነህ። አንተ ዋስትናዬ፣ አኗሪዬ፣ ፈዋሼ ነህ። ታላቅነትህ አይመረመርም፣ ኃይልህም ገደብ የለውም። ስለ ታላቅ ሥራህ፣ ዘላለማዊ ፍቅርህና ማለቂያ ስለሌለው ጥበብህ አከብርሃለሁ። አንተ የመድኃኒቴ አምላክና አባት፣ መልካምና ፍጹም የሆነው ነገር ሁሉ ምንጭ ነህ። ጌታ ሆይ ስለዚህች አዲስ ቀን አመሰግንሃለሁ። ስለሰጠኸኝ የሕይወት ስጦታና በእኔና በመወዳቸው ሰዎች ላይ ስለገለጥከው በረከት ሁሉ አመሰግንሃለሁ። አንተ አለቴ፣ መሸሸጊያዬና ታዳጊዬ ነህ። ኃይልህ ወሰን የሌለው፣ ፍቅርህ ዘላለማዊ የሆነ አንተ ውበት ሰጪ፣ የምታነጥር እሳት፣ ለልብ የምትናገር አጽናኝ ነህ። ለታማኝነትህ፣ ለዘላለም ለጸናው ምሕረትህ፣ ክርስቶስን ወደ መምሰል ለሰጠኸኝ ኃይል አመሰግንሃለሁ። በእኔ ላይ ላፈሰስከው ቅዱስ መንፈስ አመሰግንሃለሁ። እያንዳንዱ እስትንፋስ ለጸጋህ ምስክር ነው። እያንዳንዱ ቅጽበት በጎነትህን ይገልጣል። አሁንም በመንፈስ ቅዱስህ ልረስርስ። በሕይወት ውካታ መካከል የመንፈስ ቅዱስን ድምፅ እንድለይ ማስተዋልና ጥበብን ስጠኝ። እርምጃህን በድፍረትና በእምነት እንድከተል ቅዱሱ መንፈስህ አቅምን ይስጠኝ። ስለ መገኘትህ ማረጋገጫና በየማለዳው አዲስ ስለሆነው ጸጋና ምሕረትህ አመሰግንሃለሁ። ጌታ ሆይ በትሕትናና በምስጋና በፊትህ እመጣለሁ። መንገዴን ቀይረሃል፣ ከጉዳት ጠብቀኸኛል፣ በፈተናዎች ውስጥ አቅም ሆነኸኛል። አመሰግንሃለሁ። መሪነትህን መከተል ባልቻልኩበት ጊዜም እንኳ ስላልተውከኝ አመሰግንሃለሁ። መሐሪ አባት ኃጢአቴንና በደሌን ይቅር በለኝ። አቤቱ ልቤን መልስ፣ ከአመፃ ሁሉ አድነኝ። በውስጤ የቀናውን መንፈስ አድስ። ለበደሉኝም ሁሉ ይቅርታን እሰጣለሁ። በክርስቶስ ኢየሱስ ከአሸናፊዎች በላይ እንደሆንኩ አውጃለሁ። በኢየሱስ ስም ሁሉንም የባርነት፣ የመርገም፣ ከጉዞ የመቆምና የመዘግየትን የጠላት ጥቃቶቹን ሁሉ ገስጻለሁ። በኢየሱስ ስም የጠላት ውሸት ሁሉ ጸጥ እንዲል አዛለሁ።
ከእንግዲህ በኃጢአት አልታሰርም፣ ነገር ግን በእውነትህ መንፈስ ነፃ እንደወጣሁ አውጃለሁ። ዓላማህ ሊያጎድለኝ የሚሞክረን መንፈስ ሁሉ አስራለሁ። እናም ሕይወቴ በክርስቶስ እንደተሰወረች አውጃለሁ። በኢየሱስ ስም በፈተናና በመሰናክል ላይ ድልን እጠይቃለሁ። ጌታ ሆይ መንፈስ ቅዱስህ ሕይወቴን እንዲቆጣጠር ጋብዛለሁ። መንፈስ ቅዱስህ እንደገና ይሙላኝ፣ በጽድቅ መንገድ ምራኝ እና ድምፅህን ከሌሎች ድምፆች ሁሉ በላይ እንድለይ ያስተምረኝ። እንድፈጽም ላዘጋጀኸኝ ዓላማ በቃልህ ታዛዥ ሆኜ ለመመላለስ ኃይልህ ያበርታኝ። ጌታ ሆይ ልቤንና አእምሮዬን ለውጥ። ከፍጹም ፈቃድህ እንዳልጣበቅ የሚከለክለኝን ርኩሰት ሁሉ አስወግድ። ፈተናን እንድቋቋም እና ክርስቶስ ባስገኘልኝ ድል እንድመላለስ ኃይል ስጠኝ። አባት ሆይ በኢየሱስ ስም በጥበብ እንጂ በሞኝነት እንዳልመላለስ አውጃለሁ። መንፈስ ቅዱስህ መመሪያዬ፣ ብርታቴና ጋሻዬ ይሁን። ጌታ ሆይ በሕይወቴ ላይ በረከቶችህን እጠይቃለሁ። በእውነት ባርከኝ፣ ወሰኔንም አስፋ። አእምሮዬን በጥበብ ልቤን በሰላም እጆቼን ለፈቃድህ በሆነ ሥራ ባርክ። መለኮታዊ በረከቶችህ በእኔና በምወዳቸው ሰዎች ላይ እንዲሆን ጸልያለሁ። ሞገስህ እንደ ጋሻ ይክበበኝ። መንፈስ ቅዱስ አንተ የምትፈውሰኝ አምላክ ነህና ለራሴና ለምወዳቸው ሰዎች አካላዊ፣ ስሜታዊና መንፈሳዊ ፈውስ ጠይቃለሁ። በኢየሱስ የመገረፉ ቁስል እንደተፈወስኩኝ የሚናገረውን የቃልህን ተስፋ አምኛለሁ፣ ተቀብያለሁ። ጌታ ሆይ ከክፉ ነገር ከጉዳትና ከአደጋ ሁሉ ጠብቀን፣ ፈተናዎች ሰውረን፣ ከጠላት ተንኮል ከልለን፣ በፍቅር እጆችህ ያዘን፣ መላእክቶችህም በዙሪያችን ይክበቡ። አባት ሆይ ይህን ጸሎት ስጸልይ አብረውኝ ከሚጸልዩና ድምፄን ከሚሰሙት ሁሉ ጋር አሁን በፊት ለተከፈቱ ልቦች ሁሉ አመሰግንሃለሁ። በኢየሱስ ስም በአንድ ልብ ሆነን እንጸልያለን። በኢየሱስ ድንቅ ስም ለእያንዳንዳችን ፈውስ እንጠይቃለን። የፈውስ ኃይልህ የሕይወታችንን እያንዳንዱን ክፍል ይንካ። ጌታ ሆይ የታመሙት ጤናቸው እንዲመለስ እንጠይቃለን። ለተጨነቁ አእምሮዎች ሰላምን አምጣ። የተሰበሩ ልቦችን አድስ። ለመለኮታዊ ጥበቃህም እንጸልያለን። ክቡር ጌታ ከጠላት ወጥመዶች ጠብቀን፣ መሸሸጊያችንና ጋሻችን ነህና አድነን። እኛንና የምንወዳቸውን ሰዎች ሁሉ በርህራሄህ ከልለን። በዚህ የጸሎት ጊዜ የመንፈስ ቅዱስ ኃይል በእኛ መካከል ሲንቀሳቀስ እንስማ። የመንፈስ ሹክሹክታ ይምራን፣ በጥበብ ምራን። ቃልህ እንደሚል የእግዚአብሔር ቃል ለእግራችን መብራት እንደሆነ እናውጃለን። በሕይወታችን ውስጥ ድንቅ ሥራህን እንመስክር። በመገኘትህ ሰላም እናገኝ። በተግሳጽህ ጸንተን እንቆም። ለሁሉ በሚሆን ማበረታቻ እንነቃቃ። በኢየሱስ ስም በጸሎቱ ተባበርን። በሕይወታችን ላይ ድልን እንቀዳጃለን። ማለቂያ ስለሌለው ምሕረትህ እናመሰግንሃለን። አቤቱ በመንፈስ ቅዱስ ላይ ጥገኛ መሆናችንን እናረጋግጣለን። ራሳችንን ችለን መቆም አንፈልግም። ሁሌም ለዘላለም በአንተ ብቻ በብርቱ ክንዶችህ እንደገፋለን። በፍቅርህ እየጠነከረንና በእምነት ተባብረን አብረን እንጸልያለን። ጌታ ሆይ ጸሎታችንን ስለሰማህና ስለመለስክ እናመሰግንሃለን። መንግሥት፣ ኃይልና ክብር ከዘላለም እስከ ዘላለም ያንተ ነውና ክብርና ሞገስ ላንተ ብቻ ይሁን። በኃያሉ በኢየሱስ ድንቅ ስም እንጸልያለን። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ለጓደኞቻችሁ ወይም ለቤተሰቦቻችሁ በማጋራትና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደንቃለን።
ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። እባካችሁን የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።